አልቆየህም? አውቃ ነው። ቆይ አንቺ ምን አገባሽ? ኧረ አንቺ አይባልም። አረ ተዋት፣ ቆይ እሰራለሁ። ገኒ አቢ መጣህል እንዴ? አዎ መጥቻለሁ። ጠብቃ ስለ ጥላት ትሄዳለህ? አረ እንደሱ እኮ አይደለም። እሷ አለች ብዬን። አረ ስቀልድ ነው። በሰላም ነው ልብስ ያለበስከው? ሳምሪ ቡናው አልደረሰም? ቤኪ። አቤት። አሁን ግባና ልብስን ልበስ። እሺ እዚሁ ነው ያለው። ቤኪ ከመቼ ጀምሮ ነው ማቆላመጥ? ራሱ እኮ ነው እንደዚህ ብለሽ ጥሪኝ ያለኝ። እኔ ነኝ እንደዚህ ብለሽ አቆላምጠሽ ጥሪ ብያት ነው። እሺ ይሁን። ግን ምን ነው ደነገጣችሁ? አረ አልደነገጥም። ትንሽ ያው ራሷን አሟትም ስለነበር ለዛ ይሆን። እሱስ ልክ ነህ። አሁን ግን እንዴት ነሽ? ተሽሎኛል። አታስባት ብኝ። ላንቺ ካላስብኩ ለምን አስባ? አረ ምንድነው ሰው ማራቀ? አረ ላራቅንም ቤኪ። አረ አንተም ቤኪ ማለት ጀመርክ? ታዲያ ቤኪ ብለሽ ስትጠሪው ደስ ብሎ ሲያየው እንዴት በረከት ብዬ አረፍተ ነገር ሰርች ያስደብረዋለሁ። ስላሰብክልኝ በጣም አመሰግናለሁ። ደግሞ አሳቢ ሰው ከጎና አለ። በረከት ችግር አለ እንዴ? ከማን ጋር? አይ አሁን እኮ ከጎን ሰው አለ ስትሪንግ ሰው። ያው ባለቤትን ገኒን ለማለት ፈልጌ ነው። እሱስ ልክ ነህ። እሷ ባትኖርልኝ ምን ሆነ እንደነበር አላውቅም። አረ ምንድነው እኔን ጦጣ ማድረግ? በጭራሽ አንቺን ጦጣ መቼም አናረግስም። ቡናው አልደረሰም ሳምሪ። ማነው የቸኮለ? እኔ እንጂ ጠጪ። አንቺ ሳትጠጪ አይጠጣልኝም። እሺ አሁን አስጭኝ ካልሽ ምን አደርጋለሁ? ኤቢ አንተ ጠጣልኝ። አንተ ሳትጠጣ እኔ አይጠጣልኝም። ወይ ቡናው እኮ ሊቀዘቅዝ ነው እና ልጠጣብኝ ነው? ኧረ አልጠጣብሽም። አንቺ አትጠጪም እንዴ? አንተ ሳትጠጣ እኔ እንዴት እጠጣለሁ? አንቺ ካልጠጣሽ እኔም አልጠጣም። እሺ በቃ እንደዚህ እናርግ። ምን እናድርግ? የቀደመ ይጠጣ። እሺ አንቺ ቅደሚ። እሺ አንተ ቅደም። ካንተ ምንም አይበልጥብኝም። እኔም እኮ ካንቺ ምንም አይበልጥብኝም። እና ምን ይሻላል? በቃ ጥለ ነው እንሂድ። ይሻላል? አዎ። እሺ እንሂድ። እሺ
አሁን እኔስ ሳምሪ ስጭው ወይ ይሄድ አሁን ካልተቆጣችሽ መቼ ልትቆጣሽ ያምርሽ? ቤቲ ተጫወት ነው። እሺ ጫወታ ቡና ቤት ተመቸኝ? ተመችቶኛል። አሪፍ ነው። ቢጣፍጥ ባይጣፍጥ ምን ዋጋ አለው ብለሽ ነው እኔ ካልቀመስኩት? ኧረ ነው ኤቢ ልትሄድ ነው እንዴ? አንቺ ግን የስራሽን ይስጥሽ። ቆይ በልጆችሽ ታገኘዋለሽ። ምን ይታወቃል? ከአንዱ ጋር ተጀልሰሽ ይሆናል። ኤቢዬ ረፍ። ሳምሪ እንደዛ አይነት ሰው አይደለችም። እና ምን አይነት ሰው ናት? ጥሩ፣ ጨዋ፣ መልከ መልካም ልዩ ሴት ነች። ልክ እንዳንቺ ማለት ነው። አመሰግናለሁ ጓደኛዬ። በእውነት የልቤ ሰው ነሽ እኮ በመጥላት ነው። በሉ እናንተ ተሞጋገሱ፣ እኔ ልሂድ። ኤቢዬ ትቆያለህ? ታዲያ ወደ ቤት ተከብተኝ። እሺ ችግር የለም። በቃ ታገኙት። ምን ነው ዛሬ ደግሞ አልሰምም እንዴ? አረ ታውቅ አይደል ሲያመኝ እንደምረሳ። አረ ስቀልድሽ ነው። ያንቺ ነገር መሰለኝ ግን አትናገሪ እኮ ተናገሪ። ደግሞ ማንን አገኘሽ? ዛሬ ከሪከርች ማንባቤት ጥሩ ነው። እሺ ማንን አገኘሽ? ያንቺ ገምች ትኛለሽ ነገር እኮ ተናገሪ። እሺ አንሻለ ግን አንድ ሁለት ይያለ እኮ ለምን እኔ አንድ ሁለት ማለት አልችልም። ሶስት ሰው ላይ ነው። ኦኬ ለኮነ ቤት መጣው። እሺ ነይ አይደለም ግን ከመጣሽ እመጣለሁ። እሺ በቃ እኔ እየደረስኩ ነው። መጣሁ። የት ነሽ ነው? የሆነ አንገት ተረጋጊ ገዝተውና። እሺ በቃ እኔ እመጣለሁ። ትንሽ ጓደኛዬን አሟት ላይ ልጅ ነበር። አንቺ ነሽ? አይ ደን ጋር ነው። ያው እሺ መጣሁ በቃ። እሺ ነይ በቃ ልትሄጂ ነው? ብቻዬን ነኝ እኮ። አንቺ ደግሞ ማነው ብቻዬን አለሽ? ሳምሪ ያው ታውቂ አይደል? አንቺ ግን በጣም ትጠራጣለሽ። በልክት ስለማታውቂ ለዛ አንቺ ታውቂዋለሽ እንዴ? አላውቀውም። የታውቃለሁ ልጅ ነው። ለማንኛውም መሄድ አለብኝ። እየጠበቀችኝ ነው። እሺ በቃ ሂጂ። ደግሞ ሰላም ማለት እንዳትረሺ። ማን? ጓደኛሽን ነው። እሺ ላታለው በቃ ልዬ ወደ ልትሄጂ ነው? ምን ሊኔ ያልከው? ምን ነው ችግር አለው እንዴ? አዎ ችግር አለው። ልዬ ማለት ምን ማለት እንደሆነ የነገርከኝ እኮ አንተ ነበርክ ማለት። አሁን እኮ እየነገርኩሽ ነው። ከምን የተነሳ ነው ዛሬ ልዬ የምትለኝ? ልዬ ረሳሽው እንዴ? አንተ ታስታውሰዋለህ? እንዴት ረሳዋለሁ? የሚረሳ ነው እንዴ እኔና አንቺ ፍቅር? እኔ እንደማረሳው ጠንቅቀህ ታውቃለህ።
እና ከዚህ በኋላ ምንድነው የሚሆነው? የኔና ያንተን ነገር እርሰው። እችላለሁ ብለሽ ነው ገኒ? የምር በኔ ተስፋ ቆርጠሽ ነው? ከቆረጥኩ እኮ ቆየሁ። አንተ ጥለህ ከሄድክ በኋላ ስንት የመከራና የጭንቅ ጊዜ እንዳሳለፍኩ አንተን በማጣት ረሃብ ምን ያክል ልቤ ሲደማና ቁስሌን የሚያክምልኝ ፈልጌ ለማግኘት ምን ያህል ጊዜ እንደፈጀብኝ ታውቃለህ? አታውቅም? እኔስ ዝም ብዬ ያሳለፍኩ ነው እንዴ ይመስልሽ? ያንተም ባላውቅም የኔ ግን በጣም ከባድ ነበር። ፈጣሪ መበደሌን አይቶ የሚወደኝና የሚንከባከበኝ ባልሰጠኝ። ፈጣሪ ሳይደግስ አይጣላም። አዎ እውነት ነው። ፈጣሪ የሚጥልህ በትልቁ ሊያነሳ ሲያስብ ነው። እኔንም እዚህ ያስቀመጠኝ ፈቃዱ ስለሆነ ነው። እሺ አሁን ምን ማድረግ ነው ያለብን? በቃ እኔ ወጥቼ ልምጣ። አብረሽ ልውጣ? ምን ነው ችግር አለው እንዴ? ሀቢ በቃ አይሆንም። ሀቢ አልሽኝ? አመሰግናለሁ። እሺ ይቅርታ ተሳስቼ ነው። ቤኪ ኤቢካዬ ይደብረዋል። ለምን ይደብረዋል? ቆይ ምን እያደረክ ነው? ምን አደረኩኝ? ከአጠገቤ ዞር በል። እሺ አብረን እንሂድ ከተስማማሽ። እንደውም አልሄድም። ምን ነው በእኔ ምክንያት? ልዬ ከድሮ በበለጠ አሁን ታስፈልጊኛለሽ። በጣም ወድሻለሁ። እኔም እኮ